በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አይንተ እግዚአብሔር ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ላይካነ ምስጢር ወንድሞች፣ ዲያቆናት፣ በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአደራ ልጆች በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? አሜን። በቸርነቱ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑለ ባሕሪ የኛም አምላክ የምንናገርባት ቋንቋችን ሰዓሊተ ምሕረት አቁራሪተ መዓት ርኢተ ልቦና እመቤታችን ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። እንኳን አደረሳችሁ። እንግዲህ ይህ ቀን ታላቅ ዕለት ነው፣ ታላቅ በዓል ነው። ዓለም የዳነበት፣ ለዓለም ክርስቶስ ደሙን ያፈሰሰበት፣ ሞት የተሻረበት፣ ሲኦል የተበረበረበት፣ ባዶ የሆነበት ዕለት ነውና ይህ በእውነት ታላቅ ዕለት ነው። ለዚህ ቀን ያደረሰን አምላካችን ክብርና ምስጋና ይድረሰው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የቅዱስ ሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ይህንን ኃይለ ቃል እናገኛለን። እስኪ ሁላችንም ይህንን ቃል አንድ ላይ አብረን እንለዋለን። ለቅዱሳን አባቶች ምስጢሩን ገልጦ ቃሉን ያስተማረ አምላክ ለእኛም ምስጢሩን ገልጦ ቃሉን እንዲያስተምረን መልካም ፈቃዱ ይሁንልን። እስኪ አባት ሆይ በሉ። የሚያደርጉትን አያውቁምና ይቅር በላቸው። የሚገርም ንግግር ነው ይሄ፣ በጣም የሚደንቃችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስቃይ የተሰቃየው ለ18 ሰዓታት ነው። ለስንት ሰዓታት አልኳችሁ? ለ18 ሰዓታት ነው። ከ18 ሰዓት ውስጥ ደግሞ መስቀል ላይ ስቃዩን የተሰቃየው ለ3 ሰዓት ያህል ነው። መስቀል ላይ 3 ሰዓት በነበረበት ሰዓት ብዙ ስቃይ ደርሶበታል፣ ብዙ መከራ ደርሶበታል፣ ብዙ እንግልት ደርሶበታል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ለማሰቃየትና መከራ ለማድረስ አይሁድ ሕጋቸውን ሁሉ ሽረዋል። ሕጋቸውን ጭምር ማለት ነው። ማታ ይዘውታል። ማታ ይያዝም በአይሁድ ሕግ ብዙ ሕጎችን ብናነሳ ክርስቶስን ለማሰቃየት ተብሎ ብዙ ሕጎች ሽረው ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ያሰቃዩት። ልብ ብላችሁ አስቡ። ለ18 ሰዓት አይደለም እንደዛ አይነት ስቃይ ሰው ለ18 ደቂቃ እንኳ ቢደርስበት እኛ በስጋ አይደለም በአካል እንደዚህ መቆም አንችልም። በጣም የሚገርማችሁ ማለት ነው። መከራውን እስኪ እናስብ። ድርሳነ ማሕያዊ የሚባለው ቤተክርስቲያናችን መጽሐፍ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ያሰቃዩት ወታደሮች የሮማውያን ወታደሮች 570 ናቸው ይላል። ስንት ናቸው አልኳችሁ? 570። እንዲሁ እንደ ቀልድ እንዳታዩት። 570 ማለት እነዚህ ሮማውያን እግዚአብሔርን የማያውቁ፣ እግዚአብሔርን የማይፈሩ፣ እግዚአብሔርን የማያመልኩ፣ እግዚአብሔር ማን እንደሆነ እንኳን ያልተረዱ ሰዎች ናቸው። የማይጾሙ ናቸው፣ የማይጸልዩ ናቸው። ክንዳቸው ፈርጣማ የሆነ አንዱ ዱላ እንኳን እኛ በስጋ መቆም አንችልም፣ ምድር ላይ መኖር አንችልም። አንዱ ዱላ ማለት ነው። ልብ ብላችሁ አስቡ። አንዱ ወታደር የሚመታን እኛን ያን ያህል ስጋችንን የሚጎዳ ነፍስን ከስጋ የሚለይ ነው ይላል እዛ ድርሳነ ማሕያዊ ላይ ማለት ነው። ልብ ብላችሁ አስቡ። ታዲያ 570 ወታደሮች እየተፈራረቁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ስቃይ አሳይተውበታል። ስቃዩ ደግሞ የሚገርማችሁ በቁጥር አስቀምጦታል ድርሳነ ማሕያዊ ላይ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስንት ጊዜ ነው የተገረፈው? 6666 ጊዜ። ይሄ የተገረፈው ነው። የመከራው አይነት የስቃዩ አይነት ደግሞ በጣም የሚደንቃችሁ ማለት ነው 19175 የስቃይ አይነት መስደብ ነው፣ ምራቅ መጥፋት፣ መግረፍ፣ ሲገፉት ከፊት ሲገፉት ወደ ኋላ ሲገፉት፣ ይህ ሁሉ የተለያየ አይነት ስቃይ የደረሰበት 19175 ስቃይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ደርሷል። ልብ ብላችሁ አስቡ። ይህን ሁሉ ስቃይ አልፎ የመጨረሻው ሰዓት ላይ መስቀል ላይ አንድ ሰው መተንፈስ እንኳን ይከብደዋል። በዚህ በሳይንሱም የሚያጠኑ ሰዎች ሲናገሩ ሰው ከጉልበቱ ከፍ እያለ እንደሚተነፍስ ይናገራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ልብ ብላችሁ አስቡ። ከጉልበቱ እንኳን ከፍ እንዳይል እግሩ ተቸንክሯል፣ አንድ ላይ ሆኖ እጁ ተቸንክሯል፣ መንቀሳቀስ እንኳን አይችልም። መከራው ከባድ ነበረ። በዛ ስቃይ መሃል ሁሉ 3 ሰዓት መስቀል ላይ እንደዛ ሲያሰቃዩት ያ ሁሉ አይነት ስቃይ መከራ ደርሶበት ያ ሁሉ እንግልት ደርሶበት በመስቀል ላይ 3 ሰዓት በቆየባት የመጀመሪያዋ ንግግር ግን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ለምን ይመስላችኋል? አንደኛው በቀኝ በኩል የተሰቀለው ሲያመሰግን፣ በግራ በኩል ያለው ደግሞ አንተ እውነትም የእግዚአብሔር ልጅ ከሆንክ
ራሴንም ከመስቀል አውርድ እኛንም አውርድ እያለ ይሳደብ ነበር። ሌሎች ሰዎችም የሚገርማቸው አንዳንድ ሰው መንገደኛ ሰው ማለት ነው። አንዳንድ ሰው በማያገባው እየገባ የሰውን ቁስል ይነካል። መንገደኞች እያለፉ ኢየሱስ ክርስቶስን መስቀል ላይ አይተው ይሳደቡ ነበር። በማይመለከታቸው፣ በማያውቁት፣ ባልሰሙት፣ ባልተረዱት ነገር ክርስቶስን ይሰድቡት ነበር። የእግዚአብሔር ልጅ ከሆነ ምክንያቱም በላይ ጲላጦስ ጽሑፍ ጽፏል። የእግዚአብሔር ልጅ አይሁድ ንጉሥ ብሎ የጻፈውን ማለት ነው። የእግዚአብሔር ልጅ ከሆነ ለምን ራሱን ከመስቀል አያወርድም እያሉ ይሳደቡ ነበር። ጌታችን መስቀል ላይም ሆኖ የእግዚአብሔር የባህሪ ልጅ መሆኑን ለመናገር አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። አባት ሆይ የሚለውን አባቴ ሰማያዊ ነው። አያችሁ፣ አባቴ ሰማያዊ ነው፣ ይቅርታ ማድረግ ደግሞ የባህሪ ነው ሲል ይቅር ማለት የሚችል በዚህ ስቃይ ውስጥ፣ በዚህ መከራ ውስጥ፣ በዚህ ሐዘን ውስጥ ይቅር ማለት የሚችል እግዚአብሔር ብቻ መሆኑን ደግሞ አሳየ። የሚያደርጉትን አያውቁምና ይቅር በላቸው፣ ይቅር በላቸው። ልብ ብላችሁ አስቡ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 5 ቁጥር 44 ጀምረን ስናነብ እንዲህ ይላል፣ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ የሚጠሏችሁን ውደዱ፣ የሚረግሟችሁን ምን አድርጉ? መርቁ፣ ለሚያሳድዷችሁ ምን አድርጉ? ጸልዩላቸው አለ። ልብ ብላችሁ አስቡ። ሰው የጠላውን ሊወድ እንደሚገባ ማድረግ ያለብን ጠላትን መውደድ፣ የሚረግመንን መመረቅ፣ ለሚያሳድደን መጸለይ እንዳለብን ይቅርታን አስተማረን። ይህንን በጣም የሚደንቃችሁ ከሰዎች ወገንም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ የመጀመሪያ ስቃይ የደረሰበት እስጢፋኖስ ነበር። የሐዋርያት ሥራ ምዕራፍ 7 ላይ ስንመለከት ታዲያ ምን አለ? አይሁድ እየወገሩት እሱ በላይ ሥላሴን አኗኗር ይመለከት ነበርና አባቶ የሚያደርጉትን አያውቁምና ይቅር በላቸው። ከአባቱ ከክርስቶስ ተምሯላ፣ ከአምላኩ ከክርስቶስ ተምሯላ። አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲናገር እንመለከታለን። ልብ ብላችሁ አስቡ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስትጸልዩ እንዲህ ብላችሁ ጸልዩ አይደል? የማቴዎስ ወንጌል ምዕራፍ 6 ቁጥር 12 ጀምረን ስናነብ ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ባስተማረው ጸሎት ላይ እንዲህ ይላል። መሐል ስንደርስ ማለት ነው። የበደሉንን በሉ የበደሉንን ምን እንደምንል እኛንም ምን በለን ይቅር በለን። ይሄን ክርስቶስ አስተማረን። አያችሁ፣ ዛሬ የይቅርታ ቀን ነው። ዓለምን ክርስቶስ ይቅር ያለበት፣ ዓለምን እግዚአብሔር ይቅር ያለበት፣ ለዓለም እግዚአብሔር ደሙን ያፈሰሰበት ዕለት ነው። የይቅርታ ዕለት ነው። ለዚህ ነው ስትጸልዩ እኛ በደላችንን ይቅር እንደምንል የበደሉን ይቅር እንደምንል በደላችንን ይቅር በለን። ይህ ማለት በተዘዋዋሪ ምን ማለት ነው? ክርስቶስ ነው ያስተማረን። የበደሉንን ይቅር የማንል ከሆነ እኛንም ይቅር አትበለን ማለት ነው። አንዳንድ ጊዜ በዚህ ጸሎት ላይ ሰዎች የራሳቸውን ሐሳብ ሊጨምሩ ይፈልጋሉ። በጣም የሚደንቃችሁ በዚህ መጽሐፍተ መነኮሳት ላይ አንድ የተጻፈ ታሪክ አለ። አንድ መነኩሴ ጭንቅ ሆነበት ይላል። ይሄ ነገር እንዴት የበደሉንን ይቅር እንደምንል በደላችንን ይቅር በለን እንላለን? ባይሆን ይህ ነገር እንደው ከባድ ስለሆነ የበደሉንን ይቅር እንድንል ወይም ደግሞ የበደሉንን ይቅር እንል ዘንድ አንተም ይቅር በለን መባል ነው ያለበት ብሎ ሲጠይቅ በቤተ ክርስቲያን አባቶችና በሊቃውንት አይሆንም ተብሎ እንደተከለከለ እዚህ መጽሐፍተ መነኮሳት ተጽፎ እናገኛለን። እስኪ ልብ ብላችሁ አስቡ። አባቶች፣ እናቶች የልጃችሁ ጸጉር ቢቀጭም ወይም ደግሞ ቅማል ቢሆን አንገቱ ይቆረጣል እንዴ? ምንድነው የሚደረገው? ጸጉሩ ይላጫል አይደለ? እስኪ ታዲያ ወጣቶች ጫማ ቢጠበል እግር ነው እንደሚቆረጠው? አይደለም፣ እግር አይቆረጥም፣ ጫማው ነው የሚስተካከለው። ልብ ብላችሁ አስቡ። እኛ የኛ ልብ መስተካከል ሲያቅተን ጸሎት ለማስተካከል እንዳለን እኛ የበደሉንን ይቅር እንድንል አንተ ይቅር በለን። ይሄ እኮ እግዚአብሔርን ማስፈራሪያ ነው። አንተ ይቅር ባትለን ሆነ እኛም ይቅር አንልም። ይሄ ማስፈራሪያ ነው። ይሄ አይደለም። ምዕመናን ልብ ብላችሁ አስቡ። የበደሉንን ይቅር እንደምንል ይሄ ዶግማ ነው የቤተክርስቲያናችን። ዶግማ ማለት የማይሻር የማይለወጥ ክርስቶስ የተናገረው ንግግር ነው። ማንም ሊለውጠው የማይችል ማንም ሊያሻሽለው የማይችል ነው። የበደሉንን ይቅር እንደምንል እኛንም ይቅር በለን፣ በደላችንን ይቅር በለን ብለን ልንመጽን ስለኛ መስተካከል ያለበት ቂመኛ ልባችን፣ ክፉ ልባችን፣ አስቸጋሪው ልባችን፣ ድንጋይ የሆነ የደነደነው ልባችን ያ ነው እንጂ ሊስተካከል የሚገባው ጸሎቱ አይደለም። እስኪ ቆም ብለን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መከራ ዞር እንበልና ራሳችንን እናስብ። እስኪ እንደው ተጣልተን ከሰው ጋር ሁለተኛ ይህን አይኑን አላየውም፣ ከዚህ በኋላማ አይኑን አፈር፣ ከዚህ በኋላማ
እሱ ለምን እሷ ለምን ብለን ስንት የራቅናቸው ሰዎች አሉ። ስንት ይቅርታ እንቢያን ይቅርታ የነፈግናቸው ሰዎች አሉ። ልብ ብላችሁ አስቡ እስኪ። ዛሬ ክርስቶስ ዓለም ይሰቀል ሲል፣ ዓለም ይገደል ሲል፣ ዓለም ይሞት ሲል፣ የሞት ፍርድ ይገባዋል እያለ ሲናገር እግዚአብሔር አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ እግዚአብሔር ወልድ ኢየሱስ ክርስቶስ መስቀል ላይ ተናግሯል። ዛሬ እሱ የኛ ልጆችስ የሱ ልጆች የሆነኛስ ምንድነው? እንደው መከራችን የበዛ ቢሆን አንድ ሰው ቢበድለን መከራ ቢያደርስብን ስቃይ ቢያደርስብን እውነት የክርስቶስን መከራ ያክላል? እውነት የክርስቶስን እንግልት ያክላል? እውነት እንደ አይሁድ ወታደር ክፉ ነው መከራ የሚያደርስብን ሰው? ልብ ብላችሁ አስቡ። ሁለተኛ ሌላ ነገር ደግሞ ልብ ብላችሁ አስቡ። እንደ አይሁድ ወታደር እንኳን ያ ሰው ክፉ ቢሆን መከራ የሚያደርስብን ሰው፣ ኃይለኛው ሰው፣ መጥፎ ሰው፣ ጨካኙ ሰው እንደ አይሁድ ወታደር እንኳን ቢሆን እኛ እንደ ክርስቶስ ንጹህ ነን እናን እንደ ክርስቶስ ንጹህ ነን የሚል አለ? ስለዚህ ምእመናን ልቦናችን ለይቅርታ ዝግጁ መሆን አለበት። ሁሉ ጊዜ ልቦናችን ሁሉ ጊዜ ለይቅርታ ዝግጁ መሆን አለበት። ቅዱስ ጴጥሮስ እዚህ ማቴዎስ ወንጌል ምዕራፍ 18 ላይ ባልንጀራዬ ቢበድለኝ ስንት ጊዜ ይቅር ልበለው አለ? 7 ጊዜ ልበለውን ሲል ክርስቶስ ምንድን ነው ያለው? 7 ጊዜ ስንት አለው? 7 አለ። ያ ማለት ስንት ነው? 490 ነው አይደለ? 490 ጊዜ ይቅርታ አድርግለት ማለት ነው አይደለም? ባልንጀራ ቢበድል፣ አንድ ወዳጅ ቢበድል፣ ሰው ቢበድል ፍጹም ይቅር በለው። እግዚአብሔር ያንተን በደል፣ ያንተን ኃጢአት፣ ያንተን ክፋት ይቅር እንዳለ አንተን ፍጹም ይቅር በለው ሲለን ነው። እግዚአብሔር አምላካችን የይቅርታ ልቦና ለሁላችንም እንዲሰጠን መልካም ፈቃዱ ይሁንልን። ስለዚህ ምእመናን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነዛ 570 ወታደሮች 19175 ጊዜ 75 አይነት የመከራ አይነት አድርሰውበት 6666 ጊዜ ገርፈውት መከራ አድርሰውበት መስቀል ላይ የመጀመሪያዋ ንግግር ያደረገው ምእመናን እግዚአብሔር ወልድ ኢየሱስ ክርስቶስ አባቱ የሚያደርጉትን አያውቁምና ይቅር በላቸው ነው። ስለዚህ እኛም በሕይወታችን ብዙ በደል ሊኖር ይችላል፣ ብዙ ጥፋት ሊኖር ይችላል። በከባድ ሁኔታ ልንጣላ እንችላለን፣ ሊያሳዝኑን ይችላል፣ ልንበደል እንችላለን። በዛ ውስጥ ሁሉ ግን እግዚአብሔር ካስተማረን ዛሬ ከተማርነው አንዱ ነገር ምንድነው? የይቅርታ ልብ ኖሮን ይቅር እንድንል ነው። ስለዚህ ነው በደላቸውን ይቅር ያላችኋቸው ሁሉ ይቅር ይባልላችኋል። እኛም ደግሞ ኃጢአታቸውን ይቅር ላልናቸው ሰዎች የእኛም ኃጢአት እንደሚሰረይልን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በብዙ ቦታ አስተምሮናል። ይህ ደግሞ ለሰው ልጆች ከባድ የሆነ ነገር ነው። በእውነት ይቅርታችን ብዙ ጊዜ ከልብ አይደለም። ከልብ ቢሆንም እንኳ ከሳምንት ከሁለት ሳምንት በኋላ መልሰን ደርሰዋለን። ተመልሰን ወደ ጠብና ወደ ክርክር እንገባለን። መንፈሳዊ ቦታ ስንመጣ፣ ቤተ ክርስቲያን ስንመጣ ያንን ጸባችንን ያንን ቂም በቀላችንን ይዘን እንመጣለን። ልብ ብላችሁ አስቡ። ጌታችን በግፍ ግፎሙ እግዚአብሔር ላይ ገፎን አይደለ? ጠዋት ሲባል የሰማን በግፍ ገፉት ክርስቶስን፣ መከራ አሳዩት። ምንም ሳይበድል ምንም ሳይሰራ እሱ ግን ይቅር አላቸው። ያን ሁሉ በደል ያደረሱበት እሱ ግን ይቅር በላቸው አለ፣ ይቅር አላቸው። ስለዚህ ምእመናን የይቅርታ ልብ ሊኖረን ያስፈልጋል። በዓሉን ስናከብር እርስ በርሳችን እየታረቀን የተጣላ እየታረቀ መልካም ነገር በልባችን በማሰብ ከቂም በቀል ነፃ ሆነን ልናከብር ያስፈልጋል። የተማርነውን አምላካችን በልቦናችን ያሳድርብን። ወስብሐት ለእግዚአብሔር።